ከሲኦል ለመውጣትና ይህን የተወራለትን አዲስ ዓለም ለመፈለግ ፈቃደኛ የሆነው ሰይጣን ራሱ ነው። መሪያቸው ወደ ተልእኮ እንደሄደ ምክር ቤቱ መንግሥተ ሰማይን የሚቀናቀን መንግሥት ለመቅረጽ ግንባታ ጀምሮ፣ ይህ በእንዲህ እንዳለ ሰይጣን ጉዞውን ጀምሯል። የመጀመሪያ መሰናክሉ የሲኦል በር ነው። 3 ከናስ፣ 3 ከብረት፣ 3ቱ ደግሞ ከአልማዝ በላይ ከከበደው ከአድማንታይን የተሰሩ በጠቅላላው 9 በሮች። በሮቹን የሚጠብቁት 2 አስፈሪ ፍጡራን ናቸው። አንደኛይቱ ከወገቧ በታች እባብ ስትሆን እያላዘኑና እየጮሁ ዕድሜ ልኳን በሚያሰቃዩት የሲኦል ውሾች ወገቧ ላይ ታስረውባታል። ሁለተኛው ደግሞ ጥላ የሚመስል ጨለማና ቅርጽ የሌለው በአጠቃላይ ፍርሃት የሚጭር ፍጡር ነው። እነዚህ ኃጢአትና ሞት ናቸው። ሰይጣን ለማለፍ ሞከረ። ሴቲቱ ግን የምትንቀሳቀስ አትመስልም። ከዚህ ይልቅ ማንነታቸውን ዘንግቶት እንደሆነ ጠየቀችው። አያይዛም የገዛ ዘሮቹ መሆናቸውን ገለጸችለት። ሳጥናኤል በሰማይ ካመጸበት ጊዜ አንስቶ ኃጢአት ከግንባሩ በኃይል ተስፈንጥራ ተገነጠለች። ሰይጣንም ይመኛት ነበር። እርሷም ወንድ ልጅ ሞትን ወለደችለት። ሞትም ከኃጢአት አረመኔ ሄል ሃውንዶች የሲኦል ውሾችን ወለደ። እነዚህ የተዛቡ የሳጥናኤል ዘሮች የሲኦልን በሮችና መቆለፊያዎችን እንዲጠብቁ ተመድበው ነበር። የሳጥናኤል ምላስም ኃጢአትና ሞትን ሊያሳምናቸው ተዘረጋ።